ክብር ለአምላካችን ለእግዚአብሔር ይሁን። ዛሬም እንግዲህ በአዲስ ሐሳብ ወደ እናንተ መጥቻለሁ። ሰፈር ውስጥ ወክ እያደረግኩኝ ሁለት ጓደኛ ማማቾች አብረው ሲያወሩ አየሁ። ጎን ለጎን ሆነው ያወራሉ። ወሬያቸው ምን እንደሆነ በእርግጥ አላወቅኩኝም። ግን እየሄድኩ አጠገባቸው ጋር ስደርስ አንደኛው ወዳጅ ለአንደኛው ወዳጅ እንዲህ ይለዋል፣ ከተራራ እኮ ተራራ ላይ አይዘለልም ብሎ ሲናገር ሰማሁ። በቃ እቺ ብቻ ነው የሰማሁት እና አልፌያቸው ሄድኩኝ። አልፌያቸው ሄጄ ይህንን ቃላቸውን ማሰላሰል ጀመርኩኝ። እውነትም ለካ ተራራ ላይ ከአንድ ተራራ ወደ አንድ ተራራ አይዘለልም። ከተራራ መዝለል ሳይሆን ከተራራ ዝቅ ማለት ይጠይቃል ሁለተኛው ተራራ ላይ ለመሄድ። ምናልባትም ዛሬ ያለህበት ከፍታ ትላንት የወረድክበት ነው። ትላንት ዝቅ ያልክበት ነው። ትላንት ዝቅ ስላልክ ዛሬ ከፍ ብለሃል። ምናልባት ደግሞ ዛሬ ካለህበት ከፍታ ሌላ ከፍታ ሌቭል ትፈልግ እንደሆነ ወይ ትፈልጊ እንደሆነ ሁለተኛው መንገድ ይሄ ነው። ዛሬም ዝቅ ማለት ይሁንልን፣ ዛሬም ዝቅ ማለት ይሁንልሽ። በዝቅታ ውስጥ ነው ከፍታ ያለው። ዝቅ ባልክ ቁጥር ከፍ ትላለህ፣ ዝቅ ባልሽ ቁጥር ከፍ ትያለሽ። በእድሜና በህይወት ዘመናችን በዝቅታ ውስጥ ነው ከፍታ ያለው። መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እግዚአብሔር ቃል ሲናገር እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። አምላክ ራሱን ባዶ አደረገ፣ አዋረደ፣ ለሞትም ይኸውም ደግሞ የመስቀል ሞት እንኳ የታዘዘ ሆነ ብሎ ይናገራል። አምላክ በዚህ ልክ ራሱን ዝቅ አደረገ። መጽሐፍ ቅዱስ እንደሚነግረን ቁጥር 9 ላይ በዚህ ምክንያት ነው የሚለው። በምን ምክንያት ካልን ራሱን ዝቅ በማድረጉ ምክንያት፣ በዚህ ምክንያት እግዚአብሔር ደግሞ ያለ ልክ ከፍ አደረገው። ምናልባት የምትሰራውን ስራ ይሄ የሚገባኝ አይደለም በጣም የወረደ ስራ ነው ብለህ አስበህ እንደሆነ እሱን ስራው፣ አንድ ቀን ትከብርበታለህ። ዝቅታህ መክበሪያህ ነው።